እኔ እዚህ ቤት ከመጣው በኋላ የተደረገልኝ ሙሉ በሙሉ እናገራለሁ ካልኩ በዛሬ አልጨርስም። ራሴን ጠልቼ ራሴን ላጠፋ ስል ነው ወደዚህ የመጣሁት። ለሊት 7 ሰዓት ከተኛም በኋላ እናቴን ጥዬ ከቤት ወጣሁ ራሴን ለማጥፋት። ጫካ ውስጥ ሄጄ እዛ ቁጭ ብዬ ጅብ እንደዚህ አፈር እየረጨብኝ ያው ቀን አንበሳ መጣኝ። ልታሳብድ ይወጣ የጨለማ ስራ ጌታ እመተዋለሁ ብሎኛል። ልቀቅና ሂድ 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 ሂድ። yes ይዘልኝ ማነ አውሬ ነህ አያብድም። ምልክት ነው። ልቀቀውና በታላቅ ድምጽ ለቀ፣ ስራውን ለቀ፣ ነገሩን ለቀ። ጮህና ሂድ 1 2 3 ሂድ ሂድ። 2 የመጨረሻ ብዙ ነገር ያጋጥም። እግዚአብሔር ምን አደረገልክ? ምን ሆነልክ? እግዚአብሔር ያደረገልኝ ነገር በጌታ ስም ጀምራለሁ። እግዚአብሔር ያደረገልኝ ያው ተናግሬ መጨረስ አልችልም። ማለት እኔ እዚህ ቤት ከመጣው በኋላ የተደረገልኝ ሙሉ በሙሉ እናገራለሁ ካልኩ በዛሬ አልጨርስም። ግን ከዛ መካከል የተወሰነ እነግራችኋለሁ። እኔ እዚህ ስመጣ ራሴን ራሱ ጠልቼ ነበረ። ያው የምታውቁኝ ሰው ትኖራላችሁ። መጀመሪያ እኔ እዚህ ስመጣ ምን አይነት ሰው እንደነበርኩ ራሴን ጠልቼ ራሴን ላጠፋ ስል ነው ወደዚህ የመጣሁት። ያው እናቴም አለች፣ እናቴም ይዤ መጣሁ። አንዳንድ ምስክር እሷ ስለምታውቅ ነው እናቴን ይዤ መጣሁ ዛሬ። ለሊት 7 ሰዓት ከተኛም በኋላ እናቴን ጥዬ ከቤት ወጣሁ ራሴን ለማጥፋት። ጫካ ውስጥ ሄጄ እዛ ቁጭ ብዬ ጅብ እንደዚህ አፈር እየረጨብኝ ራሴን አየሁና ምን ሆኜ ነው ብዬ ወደ ቤት ተመለስኩ። በሁለተኛው ቀን አንበስ የሚባል ልጅ ነበረ እዚህ ቸርች የሚመጣ፣ እሱ ይዞኝ መጣ እንዳጋጣሚ። ከዛ የእግዚአብሔር ሰው ጸለየልኝ፣ ተሻለኝ። ከዛ ሱሶቹ ደግሞ እንደዛው በቃ አለቀኝም፣ በጊዜ ቆየብኝ። መጨረሻ ላይ በቃ እየቃምክም ቢሆን እየጠጣህም ቢሆን ነህ አለኝ የመጨረሻ። ከዛ እያልኩ ያ ሁሉ ነገር ቀረልኝ። ከዛ ስራ ግን እንዳጀመረ እባክህ ለ15 ቀን እግዚአብሔር ይፈልጋል እዚሁ ደህንነትን ጨርሰ ከዛ በኋላ ስራ እንዳውም እኔ ያስገባለሁ ዶኩመንትን ለእኔ በቴሌግራም ላካለኝ የእግዚአብሔር ሰው። እኔ በዛን ሳሞኝነቴን አልሰማውም። በራሴ ወደ ስራ ሄድኩ፣ ስራ ገባው። በራሱ ደግሞ ደወለልኝ፣ ስራ ጀመርክ? አዎ እሺ በርታ፣ ለማንኛውም በርታ ብሎኝ ራስን ጠብቃለኝ። እዛ የመጀመሪያ ወሬን ደሞዜን ወስጄ በሁለተኛው ቀን 3200 ብር ይኸው ልኬልሃለሁ በእጅ ስጠኝ ካሽ ብሎኝ የሆነ ሰው ወስዶብኝ ሄደ። ሳምንት ሲቆይ ደግሞ የሆነ ሰው ያ እንደዛ ጠፋ። የሆነ ሰው ስልክ ቻርጅ አድርግልኝ ብሎ አይፎን 50 ናት፣ ወደ 90 ሺህ ብር ነው የተገመተችው ስልኳ። ቻርጅ ላይ አረኩለት። እኔ የማታ ሂሳብ ለማስገባት ሲሄድ ስልኳ ጠፋች። ወደዚህ ስመለስ የስልክ የወሰደ ራሱ ነው ተብሎ ባለቤቷም አሳልፋ ሰጠችኝ። ፖሊስ መጣ፣ ተመረመረ። ካሜራ ላይ የሆነ ሌላ ሰው ገብቶ ሲወጣ ያሳያል፣ ግን ሲያነሳ ስለማያሳይ ህጉ ደግሞ እጁን የተቀበለ እጁን ነው የሚጠይቀው። ከዛ ተከሰስኩ። እስር ቤት በህይወቴ ገብቼ የማላውቀውን እስር ቤት ገባሁ። 2 ቀን ታሰርኩና ፍርድ ቤት ቀረብኩ።
ከዛ ፍርድ ቤት ስቀርብ በዋስ ውጣ አለኝ። በዋስ ወጣው። እስር ቤት ተመልሼ ለመውጣት ሲሄድ እንዴ አንተ እንዴት በሁለተኛው ቀን በዋስ ትወጣለህ? ቢያንስ 3 ቀጠሮ 4 ቀጠሮ መታሸት አለብህ። እንኳን ይህን የሚያክል ጥፋት አጥፍተህ ይህን የማያክል ጥፋት አጥፍተን ነው እኛ እዚህ ውስጥ ያለ ነው እያሉ ነው ከዛ የወጣሁት። እና እግዚአብሔር የተናገራችሁትን ነገር እሱ ባላችሁበት ነገር ሂዱ፣ እንዳትሞኙ። የእግዚአብሔር ሰው ያላችሁን ነገር ተከታተሉ። እኔ ተሞኝቼ ነው ከአንዴ ሁለቴ ከሁለቴ ሶስቴ የተበላው። እስካሁን ድረስ ማክሰኞ እባክህ እንዳቀር ብሎኝ ነበር። ከዛ እኔ አሁንም ያ ልቤ በቃ ሞኝነቴ ነው ተበልቻለሁ። ግን ተነስቼ ደላላ ቤት ሄድኩ። ደላላ ቤት ሲሄድ ዛሬም ደግሞ የባለቤቷ ልጅ 4800 ያን ቀን ብር ጎሏል፣ ስለዚህ ብሩ አንተ ነው ወስደህ የሄድከው ብሎኝ ዶኩመንቴንም ስልክ በእጄ ያዝኩትን ወሰደብኝና አልወሰድኩም ያን ብር ለማለት እዛ ፋይል ሌላ ፋይል አለብኝ፣ እታሰራለሁ፣ እስር ቤት ገባለሁ። እሺ ብርን ሰጣለሁ፣ እስከዛ እንካ ስልኬን ብዬ ስልኬን አቀበልኩና ወጣው ከዛ። እና እኔ እግዚአብሔር ያደረገልኝ ብዙ ነው። እንደኔ ከሆነ ማለት በቃ ቆሜ ራሱ አልሄድም። እና በጣም አመሰግናለሁ። ያው እግዚአብሔር ያላችሁትን ነገር በትክክል የእግዚአብሔር ሰው ሲነግራችሁ የራሳችሁን ነገር በትክክል እንትን እንድትሉበት ፈልጋለሁ። እኔ ፈጣሪ ብዙ ነገር ነው የሆነልኝ። ካሁን በኋላ የዓለም ነገር ክጃለሁ። የእግዚአብሔርና የእግዚአብሔርን ብቻ ነው። እኔ ካሁን በኋላ ለአገልግሎትና ለአገልግሎት ብቻ ነው የቆምኩት። ዓለምን ክጃለሁ እና አመሰግናለሁ። ኢየሱስ ጌታ ነው። ሌሊት ስትወጣ ታውቃለህ? ወጥተህ ስትሄድ ትዝ ይላችኋል? እዚህ የእብደት መንፈስ ኢሉሚናቲ ነኝ ብሎ ሲወጣ ነፃ ሲወጣ ሌሊት ስትወጣ ታውቃለህ? ስትሄድ እዛ ነው ራሴን ያየሁት። ራሴን ራሱ ያየሁት እዛ ነው ቁጭ ብዬ። ምን እንደሚወስድ አታውቅም። ልታሳብድ የወጣ የጨለማ ስራ ጌታ እመተዋለሁ ብሎኛል። ይሄ መንፈስ ሲመታ ለጌታ ክብር የሚያበቃው አንድ ሰው አለ። ይህንን ስለሚያውቅ መንገዱን ሁሉ ዘግቶበታል፣ ሰላሙን አሳጥቶታል፣ የሱን ነገር ሁሉ አበላሽቷል። በረከቱን ይዟል፣ ጤንነቱን ይዟል፣ ስራውን ይዟል፣ ደሙን ይዟል፣ የሱ የሆነውን ነገር ሁሉ ይዟል። አሁን እያስጨነቀው ግራ እያጋባው ነው ያለው። የሱን ነገር ሁሉ ይዟል። ልቀቅና ሂድ 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 ሂድ። yes ይዘልኝ ማነህ? አውሬ ነህ? ምንድነው ቅድህ? ምንድነው ቅድህ? አያብድም። ምልክት ነው። አሁን አታስጨንቀው። በጌታ በኢየሱስ ክርስቶስ ልቀቀውና በታላቅ ድምፅ ጨዋህ ከህይወቱ ላይ ከኑሮ ላይ ከቤቱ ላይ ከበረከቱ ላይ ለቀህ ትሄዳለህ። በጌታ በኢየሱስም ዛሬ የአቀባበር ስነ ስርዓት እናደርግልሃለን። ተሰብስበን ልቀቀውና ላትመለስ። ይኸውልህ ህይወቱን ለቀ፣ ስራውን ለቀ፣ ነገሩን ለቀ። ጮህና ሂድ። 1 2 3 ሂድ ሂድ። 2 የመጨረሻ ከእናቴ ጋር ተኝተናል እኮ አንድ ቤት ውስጥ ነው የተኛነው። እናቴን ጥዬ ወጣሁ ለሊት 7 ሰዓት። ከዛ ምን ሆኜ ነው ብዬ ተመለስኩ። በሁለተኛው ቀን አንበሳ መጣኝ። ኢየሱስ ጌታ። ባርኩት እስቲ ጨምሩና ባርኩት። አሜን። ድገሙና ባርኩት። አሜን። እንትን ስራ ልክ ልገባ ነው ሲለኝ ስራ አትግባ ትንሽ ጊዜ ውሰድ አልኩትና ጠላት ሲዝት ስለነበረ ክፉ እንዳይበላው ነው ትንሽ ጊዜ ከራስ ጋር ጊዜ ውሰድ ከጌታ ጋር ጊዜ ውሰድ ብዬው ከዛ በስንተኛው ቀን ስራ ገባና ታስሮ ነበር።
እግዚአብሔር ግን ታማኝ ነው። እስቲ እግዚአብሔር ታማኝ ነው በሉ። ድገሙና እግዚአብሔር ታማኝ ነው በሉ። እና በቃ ደስ አላላችሁም? ነይ እስቲ እናትየው ነይ። ባርከናት ነው እሷ የምትሄደው። ወጣት ነች ደግሞ እናት፣ እድለኛ ነው። እግዚአብሔር ታማኝ ነው። ኢየሱስ ጌታ ነው። እንዴት ነበር ቴዲ? ቴዲ በጣም ብዙ ነገር ያጋጥመዋል። እያዘንኩ ነው አብሬ መኖር ያዝኩ። እሷ ድንገት ስትመጣ ነው ቴዲ እንደዚህ ያገኘችውና እንደዚህ ያልነበረ፣ ግን እግዚአብሔር ረድቶታል። አሁን ደስተኛ ነሽ በሱ? አሁን ወደ እናንተ ከመጣን እስቲ እሷንም ባርኳት ቀኝ ልጆቻችሁ። አሜን። ድገሙና ተባረኪ በሏት። ጨምሩና ተባረኪ በሏት። ቀኝ ልጆቻችሁን ወደ እሱ አድርጉና በናዝሬቱ በጌታ በኢየሱስ ክርስቶስ ስም ተከናወኝ በሏት። አሜን አሜን አሜን። እግዚአብሔር በሚያስፈልግሽ ነገር ሁሉ ከጎንሽ ይቆምልሽ። አሜን አሜን። ልጅሽ በጌታ በኢየሱስም እረፍት ይሆንልሽ። አሜን። በናዝሬቱ በጌታ በኢየሱስም እግዚአብሔር ነገርሽን ሁሉ ይስራ። አሜን። ልጅሽ አያብድምሽ። ተከናወኝ፣ ተባረኪልኝ። መጨረሻ ላይ ደግሞ ላንቺም ጸልይልሻለሁ። አሜን። ተባረኪ። አሜን።